ሰላም የተወደዳችሁ እንዴት ናችሁ? ዛሬ ደግሞ በአንድ ቪዲዮ መጥቻለሁ። ከጠቀመ ብዬ ነው። ምንድነው? ስለ ደስታ የውስጥ የሆነ ሐሴት የሚያደርግን ደስታ እኔ እንዴት እንዳገኘሁኝ ላካፍላችሁ ብዬ ነው። በድሮ ጊዜ ብዙ ባልበሰልኩበት በእድሜም ባስተሳሰብም ባልበሰልኩበት ጊዜ ሁሉ በጣም ራስ ወዳድ ነበርኩኝ። ትኩረቴ ራሴ ላይ ብቻ ደስታ የሚሰጠኝን ነገር ላይ ብቻ ነበረ ትኩረት ማድረገው እና በቃ ሁሉ ጊዜ ደስታ የሚሰጠኝን ነገር በመፈለግ ነበረ ዘመኔን ሁሉ የጨረስኩት። ማለትም የሆነ ነገር ባገኝ፣ ገንዘብ ባገኝ፣ መኪና ብገዛ፣ የሆነ ድርጅት ቢኖረኝ፣ በቃ እነዚህ ነገሮች ሲኖሩኝ በቃ ሙሉ ሰው የሆንኩ ይመስለኝ ነበረ እና እነዛን ነገሮች ለማግኘት ደግሞ በጣም ብዙ ዋጋ ከፍል ነበረ። የሆነ ምድር ብሄድ፣ የሆነ አገር ብሄድ፣ የሆነ ነገር በቃ በእጄ ቢገባ በቃ ምደሰት ሐሴት አድርጌ በቃ ከኔ በላይ ሰው የለም ብዬ አይነት ነገር ነበረ አስተሳሰቤ ላይ የነበረውና በቆይታ ግን እያወቅኩኝ በእድሜም እየጨመርኩኝ እንዲሁም ደግሞ መንፈሳዊ ትምህርቶችንም እንዲሁም ደግሞ ከማህበረሰቡም ብዙ ነገር ሰማር ግን ለካ ደስታ ያ አይደለም። ደስታ ራስን ላይ ብቻ ትኩረት በማድረግና የሆነ ነገር በእጃችን ላይ በመጨበጥ የሚገኝ ነገር አይደለም። ደስታ ለሌሎችም ሰዎች ስናካፍል ነው። ደስታ ለሌሎች ሰዎች ስንኖር መሆኑን አወቅኩ። ግን ይሄ ነገር ደግሞ ከምን ይመጣል? ራሳችን አይደለም የምናመጣው። እኔ እግዚአብሔር ጋር ስጠጋ እግዚአብሔርን ወደ ማወቅ ስመጣ ነው ይህንን ነገር ደስታ የሚባለውን ነገር ለሌላ ሰው መትረፍ እንደሆነ የተረዳሁት እና ኃላፊነት ደግሞ በቃ እግዚአብሔር ጋር ደግሞ ስጠጋ ኃላፊነትን ለምሳሌ ስለ ቤተ ክርስቲያን ኃላፊነት፣ ስለ ማህበረሰቡ ኃላፊነት፣ ስለ ቤተሰብ ኃላፊነትን ሳታስቡት እግዚአብሔር ጋር ስትጠቁ ያንን ኃላፊነትን ትወስዳላችሁና ያንን ኃላፊነት ደግሞ ስታደርጉ በውስጣችሁ ሳታውቁት ደግሞ ትደሰታላችሁ። ያንን ኃላፊነት በወሰዳችሁ ጊዜ ኃላፊነቱን በእናንተ ጋር ሲመጣ እናንተ ያንን ኃላፊነትን ለመወጣት በምትሄዱበት ደግሞ ደስታን ታገኛላችሁ። ምን ማለት ነው? ለምሳሌ አንድ ጊዜ እኔ በሰፈሪ አካባቢ እየሄድኩኝ እያለውኝ በጣም ብዙ ልጆች ዩኒፎርም የለበሱ ልጆች በአካባቢያችን በትምህርት ሰዓት አየኋቸው። እንዴ እነዚህ ልጆች ምንድን እያደረጉ ነው ብዬ ዞር ብዬ ስመለከት ወደ አንድ ፎቅ ላይ ነው የሚገቡት፣ ወደ አንድ ሞል ላይ ይገባሉ። ከዛን እንዴት በትምህርት ሰዓት እነዚህ ልጆች እዚህ ሞል ላይ ሊገቡ ቻሉ ብዬ ወደ ስራ ነው የሚሄደው። እኔ የሆነ ነገር ለማድረግ ነው የሚሄደው። ግን ተመለስኩኝና ልጆቹን መከተል ጀመርኩኝ። ልጆቹን ስከተላቸው የሆነ የጌም ዞን ነው። እዛ ጌም ዞን ላይ በቃ ደብተራቸውን አስቀምጠው እነሱ ብቻ ሞልተውታል ማለት ነው። ፑል ነው ምናምን ነው በጣም ብዙ ነገር ላይ። አሁን እኔ አያገባኝም ብዬ ምን ማድረግ እችል ነበር? መመለስ እችል ነበር። ነገር ግን በቤቴ ልጆች አሉ። እንደገና ደግሞ ኃላፊነትን ይሄኛውን ማንም ያላዘዘኝን ኃላፊነት ነው ማለት ስለኔ ጥሩ ነገር አደረግኩ ለማለት ሳይሆን ይሄ እግዚአብሔርን ስታውቁ የሚሰጣችሁ ኃላፊነትና ባደረጋችሁት ኃላፊነት ደግሞ ደስታን የሚፈጥርባችሁን ነገር ነው የምናገረው። እና ምን አልኩኝ? ጮክ ካልኩኝና ሞባይሌን አውጥቼ እንደ መቅረጽ አይነት ነገር አሳይቼ እናንተ ምን እያደረጋችሁ ነው? እኔ እናንተ ትምህርት ቤት ውስጥ ነው የምሰራው፣ አታውቁኝም ይህንን ነገር ምናምን ብዬ ስላቸው ደብተራቸውን ይዘው የሮጡ ሄዱ። እንደገና ድርጅቱንም እንደ መቅረጽ አድርጌ እንዴት በትምህርት ሰዓት ይህንን ነገር ታደርጋላችሁ በማለት አስደነገጥኳቸው። እና ምን ላችሁ ፈልጌ ነው ይህንን በማድረጌ በቃ አንድ ለትውልድ የሆነ ኃላፊነትን እንደተወጣው ይህን ደግሞ ያገኘሁት እግዚአብሔርን በማወቅ ነው። ትላንትና ሰልፊሽ የነበርኩኝ፣ ትላንትና ስለኔ ብቻ ማስብ፣ የሆነ ነገር ለማግኘት በሆነ ነገር ባገኘሁት ነገር ለመደሰት፣ ከሰዎች ለመብለጥ፣ በሰዎች ላይ ውድድርን ለማድረግ ነበረ የምኖረው። አሁን ግን እግዚአብሔርን ሳቅ ግን ምንድነው የሆነው? ኃላፊነትን በቃ በዛ ኃላፊነት ደግሞ
ደስታ በቃ። ከዛ ልክ ልጆቹ ተበታትነው ከሄዱ በኋላ እንደገና ተመልሼ ዩኒፎርማቸውን አውቀው ነበር ሄጄ ለዳይሬክተሩ በዚህ ሰዓት እንዴት ተማሪዎችን ትለቃላችሁ ብዬ ያንን ነገር ለአስተማሪዎች ነግሬ ኃላፊነትን ተወጥቼ መጣውኝ። በትውልድ ላይ በማየው ነገር ኃላፊነትን ልክ እንደዚህ ስታረጉ ነው ደስታ። ለካ ደስታ የሆነ ነገር አግኝቶ መብላት አይደለም። ደስታ የሆነ መኪና እየነዱ የሆኑን ሰው እንደበለጠ ማሳየት አይደለም። የሆነ ቤታችንን እያሳየን በቲክቶክ እና በሶሻል ሚዲያ እኔ እኮ እንደዚህ ነኝ ብሎ ማሳየት ሳይሆን አንድ ነገር ማድረግ ነው። እንዲሁም ደግሞ ሌላም ታሪክ ደግሞ እንደዚህም አለ። የሚገርማችሁ በምንጸልያቸው እናቶች ለትውልድ የምንጸልይ እናቶች አሉ። በእነዚህ እናቶች ደግሞ በወር አንድ ጊዜ እስኪ የማደጎ ወላጅ ለሌላቸው ልጆች ጋር እንሄዳለን። እነዛን ወላጅ የሌላቸው ልጆችን በመጎብኘት ኦቲዝም ሴንተር እንሄዳለን። እነዛን ኦቲዝም ሴንተር ሄደን ደግሞ የሚገርማችሁ በኦቲዝም ሴንተር ሄደን ደግሞ እናታቸው በቃ ያለ ባል የሚያሳድጉ እናቶች በኦቲዝም ተይዘው ልጆቻቸውን ይዘው መስራት ያልቻሉት እንደገና ደግሞ እነሱን እንጎበኛለን። ሆስፒታል ሄደን የማያውቁንም ሰዎችንም ራሱ ጉብኝትን እያደረግን በጣም ነው የሚደነግጡት። አያታቁንም እኛ እንላለን ማለት ማን ጋር መታችሁ ነው ምናምን ይላሉ። በቃ እናንተ ልንጎበኝ ነው ማነቃቸውን ሰዎች በቃ አንሶላ ይዘን ምናምን እና እዛ ስትሄዱ ትመለከታላችሁ። በቃ የሰዎችን ችግር ትመለከታላችሁ። ሰዎች ልጆቻቸው ታሞባቸው፣ ባሎቻቸው ታሞባቸው ከክፍለ ሀገር 6 ወር ሰው የሚባል አጠገባቸው የሌለ ማለት ነው። እነሱን ጎብኝታችሁ ስትወጡ የሚሰማችሁ ደስታ ያ ሐሴት ያደርጋል። እና ደስታ ብለን ስንጠራ ወይም ደግሞ የሆነ ነገር ልንደሰትበት የምንሞክረውን ነገር ዝም ብለን ዋጋ ምንከፍለው እንደነዚህ አይነት ነገሮችን ስናደርግ ነው እውነተኛ ደስታ። እግዚአብሔርን በዚህ ነገር ይከብራል፣ እናንተ ደግሞ ትደሰታላችሁ። ሁለት ደግሞ ኃላፊነታችንን እንወጣለን። በትውልድ ላይም ቢሆን በሀገራችን ላይም ቢሆን በቤተሰባችን ላይ የምናደርገው ኃላፊነትን መወጣት ደስታን ይፈጥርልናል እንጂ ደስታ የሆኑ ነገሮችን በመለቃቀም የሆነ ነገርን በመፈለግ የሆነ ነገር በመዞር አይደለምና ይህንን ደስታ በውስጤ ስለገባ እኔ ደግሞ ይህንን ነገር ላካፍላችሁ ብዬ ነው። እስኪ ሞክሩት። አንድ የማደጎ ይሄ ወላጅ የሌላቸው ልጆችን በመጎብኘት እስኪ ሞክሩት። ከዛን ስትወጡ የምታገኙትን ደስታ ትመለከታላችሁ። ወላጅ የሌላቸው እንደው ከመሬት ላይ ተጥለው በሁለት ነገር ትደሰታላችሁ። ልጆቹን በማየት ትደሰታላችሁ። ሁለተኛ ነገር ደግሞ እነዛን ልጆች ሰብስበው በጎ ነገር የሚያደርጉትን ሰዎች በቃ ትደነቃላችሁ። ቤታቸውን በቃ ትተው ኑሯቸውን ትተው የማያውቁትን ሕፃን ልጅ ከመንገድ ላይ አምጥተው የማያውቁትን ኦቲዝም በሽተኛን ሲንከባከቡ ስትመለከቱ በቃ ምንም እንዳልሰራን እኛ ደግሞ በቃ ኃላፊነት እንዳለብን ትመለከታላችሁና ስለዚህ ደስታ የሚባለው ለሰዎች ማድረግ ነው፣ ለሰዎች መትረፍ ነው። ለዚህም ነው ኢየሱስ ከዛ ከክብሩ መጥቶ ለኛ ለሰዎች ዋጋን የከፈለው። ስለዚህ የእግዚአብሔርን መርህ ልክ እንደ ክርስቶስ ደግሞ እኛ ለሰዎች ስንተርፍ በውስጣችን ደስታ ይፈጠራልና ደስታ የሚለውን ነገር እንደዚህ ስላገኘሁት ለእናንተ ላካፍላችሁ ብዬ ነው። ዘመናችሁ ይባረክ። ከተጠቀማችሁ እችን ቪዲዮ ለቅቄላችኋለሁ።